Precious Country or PC YouTube channel. Please subscribe, like, comment, and share. Have a nice day for you all. የእስራኤል ሀገር ታሪክ እጅግ ጥንታዊ፣ ውስብስብና በብዙ ውዝግቦች የተሞላ ነው። ዋና ዋና ክንውኖችን በአጭሩ ለመዳሰስ እሞክራለሁ። የጥንት ታሪክ ከክርስቶስ ልደት በፊት ከ2000 ዓመታት በፊት 70 ዓመተ ምህረት የእስራኤላውያን መነሻ። የአይሁድ እምነት መጽሐፍ ቅዱሳዊ ታሪኮች እንደሚገልጹት የአይሁድ ሕዝብ መነሻ ከአብርሃም ሲሆን ከኡር በአሁኑ ኢራቅ ወደ ከነዓን የአሁኗ እስራኤልና ፍልስጤም እንደመጣ ይነገራል። የእስራኤል መንግስት በእስራኤላውያን ነገስታት ዘመን እንደ ዳዊትና ሰሎሞን ያሉ ነገስታት ኢየሩሳሌምን ዋና ከተማ አድርገው ገዙ። ሰሎሞን ታላቁን ቤተ መቅደስ በኢየሩሳሌም ላይ እንደሰራ ይነገራል። ከጊዜ በኋላ መንግስቱ በሁለት ተከፈለ፣ እስራኤል በሰሜን እና ይሁዳ በደቡብ። የባቢሎን ምርኮና የሁለተኛው ቤተ መቅደስ ዘመን በ586 ዓመተ ዓለም ባቢሎናውያን ኢየሩሳሌምን አወደሙ፣ ቤተ መቅደሱን አፈረሱ፣ ብዙ አይሁዶችንም ወደ ባቢሎን ማረኩ። ከዓመታት በኋላ አይሁዶች ወደ ይሁዳ ተመለሱና ሁለተኛውን ቤተ መቅደስ ገነቡ። የሮማውያን አገዛዝ በ63 ዓመተ ዓለም ሮማውያን ይሁዳን ያዙ። በ66 እስከ 73 ዓመተ ምህረት እና በ132 እስከ 135 ዓመተ ምህረት አይሁዶች በሮማውያን ላይ አመጹ። ነገር ግን አመጹ ከሸፈ። በ70 ዓመተ ምህረት ሮማውያን ኢየሩሳሌምን አወደሙ፣ ሁለተኛውን ቤተ መቅደስም አፈረሱ። የመካከለኛው ዘመን እና የኦቶማን አገዛዝ 70 ዓመተ ምህረት 1917 ስደት ዳያስፖራ። አይሁዶች ከኢየሩሳሌም እና ከይሁዳ ከተባረሩ በኋላ በመላው ዓለም ተበተኑ። የመስቀል ጦርነት በአውሮፓ ክርስቲያኖች ወደ ቅድስት ሀገር ያደረጉት ዘመቻ በኢየሩሳሌምና በአካባቢው ላይ ከፍተኛ ውድመት አስከትሏል። የኦቶማን አገዛዝ ከ16ኛው ክፍለ ዘመን ጀምሮ አካባቢው በኦቶማን ቱርኮች ቁጥጥር ስር ዋለ። የእንግሊዝ ትዕዛዝና የእስራኤል ምስረታ 1917 እስከ 1948 የጽዮናዊነት እንቅስቃሴ በ19ኛው ክፍለ ዘመን መገባደጃ ላይ አይሁዶች ወደ ፍልስጤም ተመልሰው የራሳቸውን ሀገር ለመመስረት የሚፈልግ የጽዮናዊነት ዛዮኒዝም እንቅስቃሴ ተጀመረ። የእንግሊዝ ትዕዛዝ ከአንደኛው የዓለም ጦርነት በኋላ ፍልስጤም በእንግሊዝ ቁጥጥር ስር ወደቀች። የህዝብ ፍልሰት አሊያ ብዙ አይሁዶች ወደ ፍልስጤም መሰደድ ጀመሩ። ይህም በአካባቢው ከአረቦች ጋር ግጭት አስከተለ። የእስራኤል ነጻነት 14 ግንቦት እንደ አውሮፓውያን አቆጣጠር 1948 እስራኤል ነጻነቷን አወጀች። በአረብ አገራት ጥቃት ደረሰባት፣ ነገር ግን ጦርነቱን አሸነፈች። የእስራኤል ዘመናዊ ታሪክ ከ1948 ጀምሮ የአረብ-እስራኤል ጦርነቶች። እስራኤል ከአረብ አገራት ጋር በተደጋጋሚ ጦርነቶች ውስጥ ገብታለች። 1948 1956 1967 1973 በእነዚህ ጦርነቶች ምክንያት የእስራኤል ግዛት ተስፋፋ። የሰላም ስምምነቶች እስራኤል ከግብፅ 1979 እና ከዮርዳኖስ 1994 ጋር የሰላም ስምምነት ተፈራርማለች። የፍልስጤም ጉዳይ የእስራኤል እና ፍልስጤማውያን ግንኙነት አሁንም ድረስ እጅግ የተወሳሰበ ነው። ፍልስጤማውያን በዌስት ባንክ እና በጋዛ ሰርጥ ጋዛ ስትሪፕ ላይ የራሳቸውን ሀገር ለመመስረት ይፈልጋሉ። የእስራኤል እድገት እስራኤል በቴክኖሎጂ፣ በኢኮኖሚ እና በባህል የዳበረች ሀገር ሆናለች። ይህ የእስራኤል ታሪክ አጭር ማጠቃለያ ነው።
Precious Country or PC YouTube channel, please subscribe, like, comment, and share. Have a nice day for you all.